ነብያችን ሰለላሁ ዐለይሂ ወሰለም ፀሐይ ለአላህ ምን ያህል ታዛዥ እንደሆነች ሐዲሳቸው ላይ ሲገልጹ ምን ይላሉ? አንዴ ከሰሃቦች ጋር ቆመው ያለ ፀሐይ ስትገባ ይዋት በስተምዕራብ ከዛም ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ይዞራሉና ምን አላቸው? አተድሩና አይነ ተذهب هذه الشمس እቺ ፀሐይ ወደ ምን እንደምትር ታውቃላችሁ እንዴ? قالوا الله ورسوله اعلم አላህና መልእክተኛው ነው የሚያውቁት አሉ ሰሃቦቹ። አደበኛ ናቸው። ان هذه አሉ ረሱል تجري حتى تنتهي الى مستقرها እስከ ተወሰነላት መቆሚያ ቦታ ድረስ تحت العرش ከዓርሽ በታች ትሄዳለች። ማን ፀሐይ? ከዛሳ فتخر ساجدا ስጁድ ትወድቃለች አሉ ነብያችን ሰለላሁ ዐለይሂ ወሰለም። ሁሉም ነገር ለአላህ ሰጋጅ ነው። ሁሉም ለአላህ ተዛዥ ነው። መخلوቃቱ ሁላ ለአላህ እጅ ሰጥቷል። እዛን ዑለማዎቻችን ፍጡራን እኮ በአጠቃላይ ሙስሊም ነው ይላል። ሙስሊም ማለት من استسلم እጅ ሰጠ ታዛዥ ማለት ነው። አላህ የነውነታ ቁርአን ላይ ሲገልጽ ምን ይላል? አለም ተራ ان الله يسجد له من في السماوات ومن في الارض አታቅም እንደ አንተ መሐመድ ለአላህ Subhanahu Wa Ta'ala እኮ በመሬትም በሰማይም ያሉ ፍጡራን እንደሚሰግዱለት والشمس ለይቷ መጣ አላህ ፀሐይም ተሰግዳለች ለአላህ والقمر ጨረቃም والنجوم ከዋክብትም والجبال ተራራውም ይሰግዳል والشجر ዛፎችም ሁላ ይሰግዳሉ والدواب እንስሳትም ይሰግዳል። ጉንዳሌ ራሷ የሆነ ሶላት አይነት አላት። ሁሉም ይሰግዳሉ። وكثير من الناس ብዙ የሰው ዘርም ለአላህ ይሰግዳል። ሁሉም ሰጋጅ ነው። ነገር ግን እኛ አሰጋገዳቸውን አናቀውም። እንዴት አላህ እንደሚያጠሩ አናቀውም። ይሄን እውነት አላህ ሲያረጋግጥ ምን አለ? ولكن لا تفقهون تسبيحهم እናንተ ግን እንዴት አላህ እንደሚያጠሩ አታቁም። የራሳቸው የሆነ መንገድ አላቸው። ለኔና ላንተ ሶላት ተበጅቶልናል። ለነሱም የራሳቸው የሆነ አላህን የሚያጠሩበት መንገድ አላቸው። ፀሐይ ታዛዥ ናት። ፀሐይ አላህ ባላት ሁኔታ ነው የምትንቀሳቀሰው። والشمس تجري لمستقر لها ፀሐይ ለሷ ወደ ሆነው መርጊያ ትሮጣለች ይላል አላህ። والشمس تجري لمستقر لها ذلك تقدير العزيز العليم ይህ ደግሞ ያሸናፊውና ያዋቂው ጌታ ምጠና ነው፣ ተቅዲር ነው ይለናል አላህ Subhanahu Wa Ta'ala።